ሰው ልክ አለማወቅ ጭራሽ ባለቤቴን ከዚህ በላይ መዳፈር የለም። ልካቸውን ነው ማሳያቸው። ያው ልስሚ ባልሽ ከባሌ ላይ እጁን ያንሳ። እጁን ያነሳውማ የኔ ባል ወንድ ስለሆነ ነው እና ባሌ ላይ ነው ጀግንነቱ የሚያሳየው። እንኳን ሊነካው ዝንቡን ይሻይልም። እሺ ኡቴ ደግሞ ማንቺ በር ሰው ሆኖ ነው አትዩብኝ መጥዩ እና እንደ ሰው ባይቆጠር ነው ባልሽ ባሌ ላይ እጁን የሚያነሳው። ምን ነው ባሌን እንቁላል ነው አልሽ? ወንዶች ናቸው ልካቸው ይታያዩ። ያንቺ ባል ነው ወንድ አልጋ ላይ ቆየ ነው። ስለኔ ባል እንዳው የምታወሪው ያንቺ ባል አለ አይደል? ገና አልጋ ላይ እንደወጣ እና ነገሩ አይወራም እንዴ? ምን ማለት ነው አልጋ ላይ? አንቺ ራሱ ስለኔ ባል ችሎታ እንዴት አወቅሽ? የኔ ባል ነው አንቺ ጋር የኔ ባል ነው አንቺ ጋር የተኛው። መጥቻለሁ። ምንድነው ቆየሽብን እኮ አንቺ ስንት ሰዓት ነው እዚህ ጋር ቆየሽብን? በጣም ይቅርታ። ለመተዋወቅ ያክል የዓለማችን ሚጢጢዋ አጭሯ ኩሩሯ ደላላ ነኝ እና እኛ ምን አገባን? የሚከራይ ቤት እኮ ነው የፈለግን። የቤት ኪራይ እዚህ ሰፈር በቤት ኪራይ የተቸገረ አይታችሁ ታውቃላችሁ? እድሜ ለኔ ጉራዋ ሊገለን ነው። ምን አላችሁ? አይ ምንም ያሉሽን ቤቶች አሳይ። ምን አይነት ቤት? ባለ 1 ባለ 2 ባለ 3 ባለ 4 ባለ 5 ባለ 6 የሽንት ቤት የጋራ የግል ኪችን ኦፕን የትኛው ይሻላችኋል? አረ ተረጋጊ። እኛ ባለ 2 ነው የፈለግነው። ልጆች አላችሁ? አረ የለንም። እና ባለ 1 አይበቃችሁ? ምን አገባሽ? ያው እኔ እሺ በቃ ነው ላሳያችሁ። ያው እንግዲህ ቤቱን እንዳያችሁት ነው። እንዴት ነው ተመችቷችኋል? አዎ ተመችቶናል። ነገ ቀብድ እንከፍልበታለን። አሃ ቀብድ ልከፍል? አዎ ኮሚሽኔን ተኛ። አቺ ሴትዮ ልታችሁ ወረዛ አርግልኝ እንዴ አያ ዴ ተማልኩ አያ ምን ይመስል መራገጥ በቃ አቆሚኝ አልፈልግም ለስተ በቃ አንተ እቺ ይሰበራል እኮ እንዳንተ መሰርኩ እንዴ? ተረጋጊ። ለተወሰነ ደቂቃ እስቲ ረጋ ብለሽ ቁጭ በይ እስቲ እንዴ እንደውም ተውሽ ይላል እራስሽ ጉዳይ አንቾሬ ባሌ መኪና ደረሰ። አባ ባሌ መኪና ደረሰ። ይቻሞታል። ባሌ መኪና ደረሰ እንዴ ወሬ ባሌ መኪና ደረሰ እና አይደል እንዴ መጨረስኩልሽ። እናንተ የኬኬ ባል እኮ መኪና ደረሰው። እንኳን ደስ ያለሽ። ለምን አንቺ ግን በጣም ትገርሚያለሽ። ባልሽ መኪና ደርሶ ሳትነግሪ እኮ ስለምን ባል ነው የምትወሩት? የማን ባል ነው? የኔ ባል ነው። አንቺ ምንድን ነው የቀባጠርሽው? አንቺ ባሌ መኪና ደርሶ እስቲ አልነበር እንዴ? አንቺ በቃ መቅለብለቡን አላቆምም አልሽ አይደለ? እኔ መቼ ነው ባል አልኩኝ? እኔ ያልኩት ባሌ ከተማ ላይ ሚሪንዳ ጠጥቶ ቢዋይዲ መኪና አሸነፈ። አንቺ ግን ትገርሚያለሽ። እሺ ሰላም በይና። እኔ እንደናንተ ስራተ ድንጋማ ዘልዛላ መስላችኋል? ይኸውላችሁ እኔ በደቂቃ ኢን ሚሊየንስ መሰራ ሰው ነኝ። እሺ ዘልዛሎች። ኧረ ለኛም ቀና አለና ምን እዚህ ስራ ፈት ዘልዛላ አንቺ እንደኔ ነው ሰዓቱን ታስጠብቂ። በቃ ሻውና እንጮህ በእንቺ ያጂ ምን ሆነሽ ነው? አተፈላው ነው ያሉ ነው ናንካ ካርግዛ። ኧረ ቤት ይቆጡኛል። እኔ እንደዚህ ሄዳል ኮኔ መጣፈለ ታኛለ። ኧረ እዚህ ሰፈር እንደኔ ያፈሉት ነው። አች ነይ እባክሽ ወደዚህ ነይ እባክሽ። ጫማዬን ሰሪ ታሻልኩ ግን ፈተሽ ሰሪዋ በቃ ተነሽ። አትባረው ከጥላሸት መለስ አልከው ና እኔ ነው ና እኮ ነው ማለት ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው? አልገባኝም። ምንድን ነው እንዴ? ምን ልትሆን ነው? ምንድን ነው? አባቢ ዳቦ ግዛልኝ። ነይ ማን ነው ያለሽ? አንቺ እንዴ ኧረ ነው ቆይ ፓወር ባንክም አለኝ እንጂ ይሄም አለኝ። ባክሽ ብሉ ወሳሽ አንቺ ከላዛሪ ቺኮ ነይ እስቲ ነይ ያለሽ ነው። እስቲ አንተ ራስህ ያለህን አምጣ።
ምን ሸይ ነው ያለሽን አውጪ እየተባልሽ ምን ሸይ ነው አንቺ ከዚህ ምን ሸይ በያዝ ሰፈርሽ እንዴ በዚህ ሰፈር እኔ እኮ አይቼሽ አላውቅም ማለት ነው ኧረ በቃ በራንድ እናርጋው በራንድ እንስራ እሱ ይረድ ፈረቃለሽ የቀን ፈረቃ እኔ ቀን ፈረቃ ይሆናል በቃ አይ እንደወራ ኧረ በለ ወይ አምላኬ ሆይ የለፉበትን ገንዘብ እንደማግኘት ምንም የሚያስደስት ነገር የለም እኮ ስማ ከባ እንዴት ነሽ በእናትሽ ስፈልግሽ አገኘሁሽ ማለት ነው የመጨረሻ ጓደኞቼን ላገኝ ብዬ 800 ብር ጎደለኝ በእናትሽ እመልስልሻለሁ አዎ ምን መልስልሽ ቴንክ ዩ አራዳለሽ በቃ መልስልሻለሁ ቴንክ ዩ በጣም አይ እንደማስመልሰው እንኳን አውቀዋለሁ መቼም ምን ማደረግ ይችላል በቃ ይሁን እስቲ ያለኝን አመሰግናለሁ ወይ አገኘሁሽ በእናትሽ የትምህርት ቤት ክፍያ ደርሶብኝ 2000 ብር ያስፈልገኛል 2000 ብር መቼም ላንቺ አመሰግናለሁ እሺ ባሰኝ ቢቀርስ ይቺን ማንም ሰው እንዳይነካብኝ አቤት ኬኬ እንዴት ነሽ ሰላም ነው በጣም እየፈለኩሽ ነበረ አሁን መዋጮ እየሰበሰብን ነበርና የሰፈር መዋጮ ማለት ነው የምትፈራ እያሰባሰብኩኝ ነበረ ያንቺንም ስም መዝግቤዋለሁ ብር ስም ብር 1200 ብር ነው የታወቀ እኮ ነው በየወሩ ያለ ነገር እኮ ነው የአዲስ ነገር አይደለም ስለዚህ ተፍላለች በቃ አመሰግናለሁ ለኔ ሳታዋጡልኝም አምላኪው አመስግኜ ሳልጨርስ ምን አለበት እንኳን አመስግኜ ብጨርስ በቃ ያለፈውበትን ስጠኝ አንተ ግን ታፈኛለህ እንዴ ምንድነው ማፍሽ እንጂ ሚቲቲ ሂጂና ማስቲካ ገዝተሽ ነሽ እንዴ ማስቲካ መብላት አልፈልግም ተበያለሽ ለምን እንደማት በይው እኛም እንበላለን ቶሎ ገዝተሽ ነሽ እኔ ቆንጆ እንዴ ወይስ ማቻለው ምንድነው ከመቼው ነው የገዛሽው በእናትሽ እንኪውልሽ ይኸውልሽ ሎሊፖፕ ትገዣለሽ እሺ አሁን ሄደሽ ቀስበሽ አልፈልግም ትመጫለሽ ለምንድን ነው የማትመጪው እንዴ እሺ ና አብረኝ እንሂድ እሺ አብረን እንሂድ ይኸውልሽ ቶሎ ግዢ እኔ ብቻዬን ሚጤጤ ገዝተሽ ነሽ ቶሎ ጠላ በእናትሽ አንቺ መቀስ ይሆነሽ ልጅ ይዛቱ አብሮ አንቺ አብረን እንምጣጥ እዛው መጣሽ አትመጪም እንዴ እምቢ ብቻዬን መምጣት አልፈልግም ታስጠላች ወድሜ ደበረኝ አንቺ ብቻ ስራሽን በርተሽ እንጂ ሴትዮዋ ምንም የገንዘብ ችግር የለባቸው እንዴት አይነት ገራገር ሴትዮ መሰለሽ ዝም ብለሽ ብቻ አንቺ በርተሽ ስራሽን መስራት እመጥልሽ ምግብ በቀን እንዴ ይሰጡሻል ያው ትዬ እንዴት አይነት እሳት የራስሽ ልጅ አመጣውለት መሰሉት በሉ እንግዲህ የተረፈውን እናንተ ተነጋገሩ ያው ስለ ስራው አስፈላጊና ተገቢ የሚባሉት ነገሮች ነግሮሻል ብዬ አስባለሁ አዎ ነግሮኛል ግን እየሰራው በስራ ሂደት ሁሉን ነገር አስተካክላለሁ ስራው ጥንቃቄ የሚፈልግ ስራ ስለሆነ ሰዎች በማይኖሩበት ቦታ ነው የሚሰራው እሺ እትዬ ማንም የለም ምንድነው ችግሩ የልጄ እስቲ ንገረኝ ነው እንግዲህ ውጤቷን እያየሁ ነበረ አንዳንድ ጥያቄዎች አሉኝ ለልጆት ግንኙነት አድርገሽ ታውቂያለሽ ግንኙነት አድርገሽ ታውቂያለሽ የምን ግንኙነት አንድ ወንድና አንድ ሴት የሚያደርጉትን ግንኙነት አድርገሽ ታውቂያለሽ አታውቅም እንደዚህ አይነት ነገር የለም ህዝብ ግንኙነት ነው የተማርኩት ትምህርት የህዝብ ግንኙነት ነው እሱን አይደለም ወንድና ሴት የሚያደርጉትን ግንኙነት አታውቅም እንደዚህ አይነት ነገር ልጅ ያድርጋ አታውቅም አይደለም ማዘርዬ እዚህ ጋር ውጤቱ ላይ አንዳንድ የሚያሳዩኝ ነገሮች አሉ እንዴ ማሚ ይኸውልሽ ግንኙነት አድርገሻል ከወንድ ጋር እያለኝ እኮ ምን ማለት ነው እኮ ብልግና ነው እንዴ እንደዚህ አድርጋ አታውቅም የኔ የጨዋ ልጅ እኮ ናት ቆይ ማዘር እሷ ትመልስልኝ እንጂ ወንድና ሴት አልጋ ላይ የሚያደርጉትን ግንኙነት አድርገሻል ወይስ አላደረግሽም እንዴ አልጋ ላይ ብቻ ነው እንደሚደረገው ሶፋ ላይ ይደረግ የለ ወይኔ ማዘር እናንተ ሀዊ ገዛችሁን አዲሱን ብራንድ ጫማ አይተሽታል አዲስ ብራንድ አሮጌ ጫማ እንደ ገዛችሁ አረ ብራንድ አይደለም ጭራሹ ነው እናንተ ብራንድ አታውቁም እንዴ አሮጌ ነው በእናትህ አሮጌ አይደለም ግን ብራንድ አይደለም አረ እንደውም ይኸውልህ መገናኛ እዛ 3ኛ ፎቅ ላይ ነው የገዛችሁ እኔ ቆሎ እኮ ሱቁ ነው 7ኛ ፎቅ ላይ አይደል እንዴ አንቺ የታውቂ አረ ቦሌ ነው የገዛችሁ አንተ ማን እንዴ መገናኛ አይደል እንዴ ታክሲ ያሳፈርኳት ታክሲ 33 ቁጥር ጠብቃ አይደል እንዴ በባስ ሄደችው አረ በጉራ ሄደችው እኔ የማውቀው ኦ በጉራ ብትጫማ አልከም እንዴ በጉራ ሄደች ሲጀምር 2033 እኔ ሰላው የማውቀው በታክሲ ነው ሄደችው እናንተ አታውቁም በጉራ ሄደችው እኔ ሰላው የማውቀው አሮጌ ጫማ ነው የገዛችሁ ዝም በል በቃ